መከላከያ ሰራዊታችን ላይ ያደረገው ጁንታ ኃይል መጥቃት ላይ በተኙበት ሩምታ ተኩስ ከፍቶ ብዙ የመከላከያ ሰራዊታችን ጉዳት አድርሰዋል እና ምንድነው የጁንታ ኃይል የሰይጣን ተግባር የኩይ ተግባር ያለው ኃይል ከመሆኑ አኳያ መቼም ለጁንታው እንዲነበሩ እንዲሆን ማለት አይቻልም። ከመጡበት እስካሁን ድረስ ጥሩ ሰርቶ ማያቁም። የተፈጠረው በጥቅምት 24 ሁላችንም ኢትዮጵያውያን እንደም እንደ ትግራዋይ የሚያሳዝንና የሚያሳፍር ነው። የይሁዳ ስራ ነው የተሰራው። እኛም አልጠበቅነውም። ወገኑ ላይ እንዲህ አይነት ጥቃት ይፈጽማል ብለን በማይጠበቅበት ሁኔታ ላይ ይሄን ፈጥረዋል። የተፈጠረው ጥፋ ሲለው ነው እንደሚመስለኝ መጥፊያው ሲደርስ እንደ አላርም መሰለኝ እኔ እንደሚታይ አላርም ነው መጥፊያው ስለደረሰ ነው እንጂ ወንድሙ ላይ እንዴት ይነሳል? ስለዚህ የተፈጠረው አሳፋሪ ነው። እንደግሌ ቀና ብለን ትሄድበት ደረጃ ያልነበረ ሜዛን ሰዓት አሁን ባለው ግን ያው የተረጋጋ ሰላም ነው ያለው። ህወሓት ያደረገችው አትከፊ ግፍ በማንኛው ሀገር ያልተደረገ ያደረገችው የሀገር መከላከያ ሰራዊት ያደረገችው ግፍ ድብደባ መንግስታችን የኢትዮጵያ መንግስት ያደረገው የህግ ማስከበር እርምጃ እየተደሰተ ነው ያለው። ህብረተሰቡም ደስታው እየገለጸ ነው ያለው። ስለዚህ ይሄ የትግራይ ባህል አይደለም ህወሓት ያደረገው። ህወሓት ትንሽ ጁንታው ነው ከሞቶ የማይበልጡ ጠቃቅን ናቸው ያደረጉት እነዚህ። ስለዚህ ለህዝብ ትግራይ ህወሓት ያደረገችው ግፍ እና ድብደባ ለህዝብ ትግራይ አይመጥንም። ገብረመልስ የመከላከያ ሰራዊታችን ሰይ የሚያስብል ነው። የጀግንነት አርማ፣ የጀግንነት ተምሳሌት ኢትዮጵያን ትግራይን አልፎ ኢትዮጵያዊን አልፎ ለአፍሪካ የሚያረጋጋ ሰራዊት ከተኛበት እንዲመወጋት አሳፋሪ ነው። የመለሰው ገብረመልስም የህግ ማስከበሩ የጀግናው አርማ ምልክት አድርጌ ነው የምወስደው። ያው ህግ በማስከበሩ ላይ በጦርነቱ አጋጣሚ ባለበት ከተማ የወደመ የለም። ያው አንዳንድ ስርቆሶች ምናምን ካልሆነ በስተቀር ሚታይ ነገር የፈነዳ ነገርም የለም። የተሰማ ነገርን ህግ ማስከበሩ በመከላከያ በጥንቃቄ ነው የሰራው። እኛ ከተማው ስለነበርን የሚያኮራ ነው። መንግስታችን ያደረገው ህግ ማስከበር እርምጃ ተወስዶ አሁን ጨላንጭን ብርሃን ረክበናል አግኝተናል። ተስፋ ያለው ለውጥ ነው የምለው ለትግራይ ህዝብ በተለይ ከዚህ በፊት ትግራይ ህዝብ ሳይበላ በላ የሚባል ነበረ፣ ሳያልፍለት አለፈለት ነበር የሚባል የነበረ። ጥቂት ሰዎች በበሉት ጥቂት ሰዎች ባለፈላቸው የትግራይ ህዝብ ነበረ በላ የሚባል። ወደ መሀል ሀገርም ብንሄድ የትግራይ ተወላጅ ከሆንክ እኮ ብዙ ነገር ይደረግልሃል እየተባለ ነበር የሚወራው። ግን በጥቂቶች ናቸው 20-30 በማይሞሉ። እነዚህ 20-30 በማይሞሉ ደግሞ ለትግራይ ህዝብ አይወኩሉም እና እነዚህ ለትግራይ ህዝብ እስካሁን ድረስ ረግጦ በንግስና ነው እንጂ በዲሞክራሲም አይደለም በመንግስትነት ስርዓት አይደለም የነበሩ፣ በንግስና ነው የነበሩ። ራሳቸው ለራሳቸው ንግስናቸው እየተወራረሱ የመጡት ናቸው እነዚህ ሰዎች እና እነዚህ ጁንታ ኃይሎች ደግሞ ሆነዋል አንዴ ከሀገራችን ጠፍተዋል። ይሄ ለትግራይ ህዝብ ትልቅ ተስፋ ነው፣ ትልቅ እድል ነው። ከለውጡ መንግስት ጋር ሆነን እንደምንሰራና የትግራይ ህዝብ እንደተጨቆነ ነው ለ30 አመት ተጨቁኖ ነው የነበረው። ተጨቁኖ እስከነበረ ድረስ አሁን ግን ለውጥ መንግስት ከመጣ በኋላ ግን ፀሐይዋን እንደወጣች ነው እምለው እና ለትግራይ ህዝብ ማስተላልፈው ነገር ከጊዜያዊ መንግስትም ይሁን ከለውጥ መንግስት ግን ሆነን ጎን ለጎን እንደምንሰራ ነው ማስተላልፈው ማለት። ድጋሚ በዚህ መጣለው በዚህ ገባለው አስገብቼ እንዲሆናል የሚባለው ቀልድ ነው፣ ተረት ነው። ይሄ ልጆች ጨዋታ አይደለም። ጦርነት ጀመረው ተሸንፎ ፈርጥጦ ሄደዋል። አሁን ያለው ወደ ስራችን መመለስ ነው። ፖለቲካ ሌላ ነው፣ ስራ ሌላ ነው። ስለዚህ ይሄ በዚህ ደረሰ በዚህ የሚባለው ይሄ ፕሮፓጋንዳ ለብዙ አመት የተሰራበት ስለሆነ 40 ምናምን አመት በ40 ምናምን ቀን ይስተካከላል ማለት ነው። በሂደት የሚሰራ ነው። ህዝቡ ወደ ስራው እንዲመለስ ነው የሚሆነው። ህግ በማስከበር ላይ ያለው ሰላም ህዝቡ ሊያጣጥመው ይገባል። ዝም ብሎ በሚሆናል የሚባል ወሬ የለም። ያለውን ህዝቡ ወደ ስራው የሚመለስበት አሁን አክቲቭ የሆነ በብዛት የንግድ ስራዎች እየተከፈቱ ነው። ሰው ወደ መደበኛ እንቅስቃሴው ተመልሰዋል።